በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ገብርኄር ከባለፈ የቀጠለ ትምህርታችን የዐቢይ ጾም ስድስተኛ ሳምንት ገብርኄር የተሰየመው በቅዱስ ያሬድ ነው። በዚህ ሳምንት ለሰው ሁሉ የማገልገያ ጸጋ መስጠቱን ሰጪው እግዚአብሔር አምላክ መሆኑን ቅን አገልጋዮች ስለሚቀበሉት ዋጋ ሰነፍ አገልጋዮች ስለሚጠብቃቸው ፍርድ ይሰበካል። ገብርኄር ወገብር ምእመን ዘአስመሮ ለግዚኡ ጌታውን ያስደሰተው አገልጋይ ታማኝና ቸር አገልጋይ ነው። መኑ ውእቱ ገብርኄር ቸር አገልጋይ ማን ነው እያሉ ሊቃውንተ ቤተክርስቲያን ይዘምራሉ። በቅዳሴው ደግሞ የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ይነበባል። የምሳሌው ትርጉም የመክሊቱ ባለቤት አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ባለ 5 ባለ 2 ባለ 1 መክሊት የተቀበሉት በጥምቀት ጸጋ መንፈስ ቅዱስን የተቀበሉ ተምረው የሚያስተምሩ መምህራን ናቸው። የስጦታው መለያየት መበላለጥ ለማሳየት ሳይሆን የአንዱን ጸጋ ከሌላው እንደሚለይ የሚጠይቅ ነው። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። አንደኛ ቆሮንቶስ ምዕራፍ 12 ቁጥር 4። ባለ 5 እና ባለ 2 መክሊት የተባሉት አገልጋዮች ቃለ እግዚአብሔርን ከተማሩ በኋላ መክረው አስተምረውና ራሳቸውን አስመስለው ያወጡ ናቸው። ባለ 1 መክሊት የተባለው አላውያን ነገስታት፣ አላውያን መኳንንት እሳት ስለት አሳይተው ቢያስክዱኝ፣ መናፍቃን ተከራክረው ቢረቱኝ፣ ምላሽ ቢያሳጡኝ፣ ሃይማኖቴን ቢያስቱኝ ተብሎ ከማገልገል ይልቅ ሃይማኖቱን የሚያስተምርና የማይመሰክር ነው። ስለዚህ በሰው ፊት ለሚመሰክርልኝ ሁሉ እኔም በሰማያት ባለው አባቴ ፊት እመሰክርለታለሁ። በሰው ፊት የሚክደኝ ግን እኔም በሰማያት ባለው አባቴ ፊት እክደዋለሁ ብለዋል። ማቴዎስ ምዕራፍ 10 ቁጥር 32። ስለዚህ በተሰጠን መክሊት በተባለ ጸጋ በሰው ሁሉ ፊት በማገልገል ልንመሰክር ይገባል። ሁለተኛ 5 እና 2 መክሊት የተቀበሉ አገልጋዮች ጠባይ። እነዚህ አገልጋዮች ለጌታቸው ታማኝ የነበሩ በተቀበሉት መክሊት ወጥተው ወርደውና አትርፈው የተገኙ ናቸው። መክሊታቸውን ከተቀበሉ በኋላ በእምነት ሊሰማሩ ወጡ እንጂ በስጋት እጅና እግራቸውን አጣጥፈው አልተቀመጡም። እነርሱን በተሰጣቸው መክሊት መጠን በእምነት በማገልገላቸው ሁለቱም ገብርኄር ቸር አገልጋይ የሚል የክብር ስም ተሰጣቸው። ወደ ጌታ ደስታ ግባ የሚለውን የምስራች ቃል ሰሙ። ሶስተኛ 1 መክሊት የተቀበለው አገልጋይ ጠባይ። እምነት የጎደለው ተጠራጣሪ ነበርና ማትረፉን ሳይሆን መክሰሩን፣ ማግኘቱን ሳይሆን መድከሙን ብቻ አሰበ። በተቀበለው መክሊት ባለመትረፉ ራሱን ከመውቀስ ይልቅ ሰጪውን ጌታ አንተ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው ብሎ የጽርፈት ንግግር ተናገረ። ጌታውን አስቀድሞ መክሊቱን ሲሰጠው አልቀበልም ሳይል ምን ሰራህና ምን አተረፈ ሲባል ጌታውን ከሰሰ። ልቡ የደነደነ ጥፋቱን ለማመን የማይፈቅድ ለመመለስ ይዘገይ ነበርና ወደ ውጭ ልቅሶ ጥርስ መፋጨት ወዳለበት አውጡት የሚለው የፍርድ ቃል ሰማ። ዛሬ መልካም ስራ ላለመስራታቸው ምክንያት የሚያበዙ ሃይማኖታቸውን ለመስከር የሚፈሩና ኃጢአት ለመስራት ግን የሚደፍሩ ሰዎች ባለ 1 መክሊት አገልጋይ ይመስላሉ። እንግዲህ በጎ ነገር ማድረግን የሚያውቅ የሚሰራበትን ኃጢአት ትሆንበታለች ተብሏል። ያዕቆብ ምዕራፍ 4 ቁጥር 17። አራተኛ ለአገልግሎት ተፈጥረናል። እግዚአብሔር ሰው ባሪያውን ፈጥሮ በልጅነት ጸጋ አክብሮ ሁሉን አዘጋጅቶ ለአዳም አንድ ልጁን ለመስቀል ሞት ያዘዘው በዓላማ ነው። ይኸውም እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው በጎ ሥራ በኢየሱስ ክርስቶስ የፈጠረን ፍጥረቱ ነንና። ኤፌሶን ምዕራፍ 2 ቁጥር 10። ለመልካሙ ሥራ ሁሉን ሰው ተጠርቷል። በጥምቀት ዳግም የወለደና በመስቀል ያዳነን በመልካም ሥራ እንድናገለግል ነው። አምስተኛ እኛ በመክሊታችን ምን አተረፍን? ጸጋችን እናውቃለን፣ ለማወቅስ እንሻለን። በተሰጠን ጸጋ አትርፈናል። ካላተረፍን ለምን? በእርግጥ አለማትረፋችን ግድ ይለናል። ከእግዚአብሔር ዘንድ ጸጋ ያልተቀበለ የለም። ሰው ጸጋውን
አለማወቁ አልተቀበለም ጸጋ የለውም አያሰኝም። ከሁሉ አስቀድሞ ጸጋ እንደተሰጠን ማመን ይጠብቅበናል። የተሰጠን ጸጋ ለማወቅ ለሕይወታችን በሚጠቅም አገልግሎት ራሳችን መፈተን መሞከር ይጠብቅበናል። ሳንሰማራና ራሳችን ሳንፈትን ጸጋችን ማወቅ ሆነ መትረፍ አይቻልም። ጸጋ እንደተሰጠን አምነን ስንረዳና ራሳችን ለአገልግሎት ስናዘጋጅ ማትረፊያ አገልግሎቱን መመልከት እንችላለን። በምን ማገልገል እንዳለብን አለማወቅ አገልግሎቱን ውስን አድርጎ መመልከት ለአገልግሎት መዘግየትና እንዴት ማገልገል እንዳለብን አለመረዳት ምክንያቶች ሊሆኑ ይችላሉ። ስለዚህ በምን እናገልግል? አንዳንዶች ምን ጸጋ ኑረኝ ነው የማገልግለው ሲሉ ይሰማሉ። ነገር ግን ከጸጋ እግዚአብሔር የጎደለ ሰው የለም። መንፈስ ግን አንድ ሲሆን ስጦታው ልዩ ልዩ ነው። ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ። ሁሉን በሁሉ የሚያደርግ እግዚአብሔር አንድ ሲሆን ልዩ ልዩ አሰራር አለ። በመንፈስ ቅዱስ የጥበብ ቃል የሚሰጠው አለ። በመንፈስ ቅዱስም የእውቀት ቃል የሚሰጠው አለ። ለአንዱም በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ተአምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱ መናፍስት መለየት፣ ለአንዱን በልዩ አይነት ልሳን መናገር፣ ለአንዱን በልሳኖች የተነገረውን መተርጎም ይሰጠዋል ይላል አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 እስከ 10። ስለዚህ ባለን ጸጋ ማገልገል ይገባናል። አገልግሎት ውስን ነውን የሚለው ጥያቄ ደግሞ አገልግሎት በቤተ ክርስቲያን በበዓላትና በአጽዋማት ብቻ የሚመስላቸው ካልቀደስኩ፣ ካላወደስኩ፣ ካልዘመርኩ፣ ካላስተማርኩ አገልግሎት የሌለ የሚመስላቸው ሰዎች አይጠፉም። ነገር ግን አገልግሎት በጊዜና በቦታ በሁኔታም ሆነ በአይነት አይወሰንም። ደግሞ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5። የእግዚአብሔር ቤተ መቅደስ ስንሆን ሕዋሳታችን እግዚአብሔርን የምናገልግልባቸው ንዋየ ቅድሳት ናቸው። በዓይናችን ቅዱሳት መጻሕፍትን ስናነብ፣ በጆሮአችን የተገፉትን የተቸገሩትን ሰዎች ጩኸት ስንሰማ፣ አፋችን ለጸሎት ለምስጋና ስንከፍት፣ እጆቻችን ለአስራት በኩራት ለምጽዋት ሲዘረጉ፣ እግሮቻችን ማልደው ወደ ቤተ ክርስቲያን ለጸሎት ሲገሰግሱ መንፈሳዊ ቤት ለመሆን እየሰራን እያገለገልን ነው። በጊዜያችን የታመሙትን የታሰሩትን ብንጠይቅ፣ በጉልበታችን ደካሞችን ብንረዳ፣ በእውቀታችን ያላወቁትን ብናሳውቅ፣ በገንዘባችን የተቸገሩትን ብንጎበኝ፣ በጸጋ ላይ ጸጋና በበረከት ላይ በረከት እናተርፋለን። ወደ ጌታ ደስታ ግቡ የሚለው የምስራች ቃል እንሰማለን። የእግዚአብሔር ቤተ መቅደስ እንሆናለን። ለአገልግሎት ብንዘጋይስ የሚለው ጥያቄ ደግሞ አንዳንድ ሰዎች ማገልገል እንዳለባቸው ቢያውቁም ለውሳኔ ዘገያሉ። ዛሬ ወይም ነገ ወደዚያች ከተማ እንሄዳለን፣ በዚያች ዓመት እንኖራለን፣ እንግዳለን፣ እናተርፋለን የምትሉ እናንተ ተመልከቱ፣ ነገ የሚሆን አታውቁምና። ያዕቆብ ምዕራፍ 4 ከቁጥር 13 እስከ 14። ማንም ሊሰራ የማይችልባት ሌሊት ትመጣለች ይላል ዮሐንስ ምዕራፍ 9 ቁጥር 4። ሌሊት የተባለው ዕለተ ሞትና ዕለተ ምጽአት ነው። በሞት ከተጠራን በኋላ ላስተምር፣ ልወድስ፣ ልቀድስ፣ ላጉርስ፣ ላልብስ ማለት የለምና ለአገልግሎት ልንፈጥን ይገባል። እንዴት እናገልግል የሚለው ጥያቄ ደግሞ ማገልገል አንድ ነገር ሆኖ ሳለ እንዴት ማገልገል እንዳለብን ካልተረዳን አገልግሎታችን ያለ እምነት የተሞላ አይሆንም። ያለ እምነትና እግዚአብሔር ደስ ማሰኘት አይቻልም ይላል ያዕቆብ ምዕራፍ 11 ቁጥር 6። ሰማያዊ ዋጋ እያሰብን እናገልግል። ከክርስቶስ ፍቅር ማን ይለየኛል? መከራ ነውን? ሐዘን ነውን? ስደት ነውን? ራብ ነውን? ጭንቀት ነውን? ሾተል ነውን? ሮሜ ምዕራፍ 8 ቁጥር 35። ሰማያዊ ዋጋ ስናስብ በፈተና በመከራ እንጸናለን። በትህትና ሆነን እናገልግል። ከእኔ ተማሩ፣ እኔ የዋህ ነኝ፣ ልቤም ትሁት ነው ይላል ማቴዎስ ምዕራፍ 11 ቁጥር 29። እንግዲህ መክሊት የተቀበሉትን አገልጋዮች ስናስብ 5 እና 2 መክሊት የተቀበሉ ለጌታቸው ታማኝ የነበሩ በተቀበሉት መክሊት መከራን ታግሰውና በእምነት በማገልገላቸው ሁለቱም ገብርኄር ቸር አገልጋይ ተባሉ። አንድ መክሊት የተቀበለው አገልጋይ እምነት የጎደለው ተጠራጣሪ ነበርና ማትረፉን ሳይሆን መክሰሩን ብቻ የሚያስብ ደካማ፣ የተፈጠረበትን ዓላማ የተሰጠውን ተልእኮን ያልተረዳ ሰው ነበር። እኛም በጥምቀት ዳግም የተወለድን ነውና በመስቀል ያዳነን ተልእኳችን ተረድተን በመልካም ስራና በታማኝነት ልናገልግል ነው። ቀደምት ቅዱሳን አባቶችን አርአያ በማድረግ ለምን፣ በምን፣ እንዴት ማገልገል እንዳለብን ልንረዳ
ያስፈልጋል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።